ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ና ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን ባንቺ ጉዳይ። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪ መገደሉ እየተሰማ ይገኛል። ሀገራችን ወዴት እየሄደች ነው? ለአንድ ሳምሰንግ ስልክ ሲሉ እዚህ ጋር የምትመለከቱትን ወጣት ለ11 ሆነው ገለው ጥለውት ሄደዋል። ኢራን ሌሊቱን አልቻለችም ጋይስ። በአሜሪካ ስትደበደብ ነው ያደረችው። ሰበር ዜና። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዛሬው ዕለት የመቀለ ጉዟቸው ለውይይት ቀጥሯቸው የነበሩትን አመራሮች ሳያገኙ መመለሳቸው ተሰምቷል። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪ መገደሉ እየተሰማ ይገኛል። መሪው መገደሉን ተከትሎም የተለያዩ ስጋቶች መፈጠራቸውንም ቢቢሲ ይዞት ከወጣው መረጃ ላይ ተመልክቻለሁ። በደቡብ አፍሪካ እየተካሄደ ያለው ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከልም አንዱ የሆነው አንዲሌ ሶምጋዳም ባልታወቀ ሁኔታ መገደሉም የጸረ ስደተኞች እንቅስቃሴውን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ማውንቴንግ በሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ይሄ ግለሰብ ታዲያ ባለፈው ሳምንት ከሚኖርበት ቤት አካባቢ በጥይት ተመቶ ተገሏል። ግለሰቡ ከጥቃቱ በኋላ በነገራችን ላይ ሆስፒታል ውስጥ ለበርካታ ቀናት ቆይቶ ነበረ። ነገር ግን ሰሞኑን ሕይወቱ ማለፉን ተከትሎ የተለያዩ ስጋቶች አሁንም በስደተኞች ላይ እየቀረቡ እንዳለ እየሰማን እንገኛለን። ኢራን ሌሊቱን አልቻለችም ጋይስ። በአሜሪካ ስትደበደብ ነው ያደረችው። አንድ ያላትን ማለትም አክቲቭሊ የምትጠቀምበትን ባንዲራ አባስ ወደብ ሳይቀር በአሜሪካ ማለት ነው ከባድ የሆነ ጥቃት ማስተናገዱን እየተነገረ የሚገኘው ይህ ብቻ አይደለም። ምሽቱንም እንግዲህ አሜሪካ የኢራን መርከብ የሆነ ማለትም የኢራን ነዳጅ ጫኝ መርከብን ማለት ነው በቁጥጥሯ ስር አስገብታ በዚህ ሰዓት በአሜሪካ እጅ እንደሚገኝ ጭምር የተነገረ ሲሆን የተለያዩ ቦታዎችንም አሜሪካ ኢላማ አድርጋ መምታቷን ጭምር እያሳወቀች ትገኛለች። የሁለቱ ሀገር ነገርም እጅግ በጣም አሳሳቢ የሆነ ሁኔታ ላይ ደርሷል። ኢራንም ለዚህ ምላሽ ለመስጠት ማለት ነው ወደ ተለያዩ ቦታዎች ጥቃት እየሰነዘረች ሲሆን ሰርፕራይዝ የሆነ አታክም እንግዲህ ለመጀመሪያ ጊዜ ማድረጓ ነው እየተነገረ የሚገኘው። በሶሪያ የሚገኘው የአሜሪካ የጦር ቤዝ እንዲሁም ደግሞ የአሜሪካ ንብረት ላይ ከባድ የሆነ ጥቃት የሰነዘረች ሲሆን በተመሳሳይም እንግዲህ ወደ ኩዌት እንዲሁም ደግሞ ኳታር ያሉ ሀገራት ላይም ጭምር የአሜሪካ ንብረቶችን መምታቷን ይፋ አድርጋለች። በዚህ ሰዓትም እንግዲህ የመካከለኛው ምስራቅ ጦርነት ማለት ነው እጅግ በጣም ተፋፍሞ ቀጥሏል ማለት ይቻላል። ለተከታታይ ቀናት ማለት ነው ያልቆመ ጦርነት ነው በሁለቱ ሀገራት መካከል እየተደረገ የሚገኘው። አሜሪካ በተደጋጋሚ ጥቃት ወደ ኢራን እየሰነዘረች ትገኛለች። ኢራንን ምላሽ ለመስጠት ማለት ነው የተለያዩ የገልፍ ሀገራትን እየደበደበች ትገኛለች። አሳሳቢ የሆነ ሁኔታ ላይ ደርሷል። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። በሰዓትም በደቡብ አፍሪካ ስላለው ተቃውሞ ሰበር መረጃ ሰምቷል። ይህንንም በደቡብ አፍሪካ እየተካሄደ ያለው ስደተኛ ጠል የሆነ እንቅስቃሴ በበላይነት ሲመራ የነበረው ማርች ኤንድ ማርች የተባለ የተቃውሞ ዋና አስተባባሪ ድርጅቱን በከፍተኛ ደረጃ ከሚመሩት አመራር መካከል አንደኛው እንደተገደለበት በሽጉጥ ተመቶ አሳሲኔት እንደተደረገው ወይም ግድያ እንደተፈጸመበት በአሁኑ ሰዓት ተናግሯል። ይህም ግድያ ተፈጸመበታል የተባለው ግለሰብ ከኋላ የምትመለከቱ ግለሰብ ሲሆን በደቡብ አፍሪካ ከቤቱ ሲወጣ ጁላይ 4 ቀን ማለትም ከ10 ቀን በፊት በሽጉጥ ተመቶ ከፍተኛ የሆነ ጉዳት እንዳስተናገረና በሆስፒታል ሲረዳ ቆይቶ ባለፈው ሐሙስ ዕለት የግለሰብ ህይወቱን እንዳጣ ድርጅቱ በትናንትናው ዕለት በሰጠው ጋዜጣዊ መግለጫ ተናግሯል። ታዲያ ድርጅቱም እንደተናገረው ከሆነ የድርጊት የተፈጸመው ወይም የግድያ የተፈጸመው ሆነ ተብሎ የደን ተቃውሞ ለማክሸፍ ነው ሲሉ ተናግረዋል። ታዲያ በደቡብ አፍሪካ የሚካሄደውን ስደተኞች ጠል የሆነውን እንቅስቃሴ በከፍተኛ ደረጃ የሚመራው ይህም ድርጅት እንደተናገረው ከሆነ እንደዚህ አይነት ተመሳሳይ የሆኑ የግድያ ማስፈራሪያዎች ለተለያዩ የድርጅቶቹ አባላቶች አሁንም እየተላከላቸው ይገኛል ብለዋል። ይህም በዛ ሀገር ላይ በስደት ለሚኖሩ ማህበረሰቦቻችን ከባድ ሁኔታን ይዞ ይመጣል ተብሎ ይታሰባል። አዲስ ነገር ካለ ማሳወቃችሁ ይሆናል። መረጃው እንዲደርሳችሁ ፎሎና ላይክ ማድረግ እንዳትረሱ። ብሩክ ነኝ። ሀገራችን ወዴት እየሄደች ነው? ለአንድ ሳምሰንግ ስልክ ሲሉ እዚህ ጋር የምትመለከቱትን ወጣት ለ11 ሆነው ገለው ጥለውት ሄደዋል። ይሄ የሆነው ሰሞኑን ነው። ሰሞኑን በዚሁ በመዲናችን አዲስ አበባ ማለት ነው ከቦሌ ቡልቡላ ወደ ኮየ ፈጬ በሚወስደው መንገድ ላይ ባለው ትልቅ ድልድይ ስር ማለት ነው እዚህ ጋር የምትመለከቷቸውና ሌሎች ተጨማሪ እዚህ ሴቶችን ጨምሮ ወደ 11 የሚጠጉ ግለሰቦችም አንድ ሳምሰንግ ስልክ ቅድም ከተመለከታችሁት ሟች ላይ ለመንጠቅ በማሰብ በጩቤ ወግተውት ማለት ነው ገለውታል። ከዛም ታዲያ በመኪና ወስደው ከቦሌ ቡልቡላ ወደ ኮየ ፈጬ በሚወስደው መንገድ ላይ ድልድዩ ስር ጥለውት ሄደዋል። ታዲያ ይሄንን ወንጀል ከፈጸሙ በ48 ሰዓታት ውስጥ የአዲስ አበባ ፖሊስም በቁጥጥር ስር እንደዋላቸው ተሰምቷል። ይሄ እጅግ በጣም ቅስም ይሰብራል። ለትንሽ ንብረት ትልቅ የተባለ የሰውን ሕይወት አጥፍተዋል። እነዚህ ሰዎች ተገቢውን ቅጣትም ያገኛሉ ተብሎ ይጠበቃል። ለሟች ነፍስ ይማር።
ሜክሲኮ ውስጥ ማንነቱ ያልታወቀ አንድ ሰውዬ ሌሊት ላይ ሌቦችን እያደነ ልክ እንደምታዩት ፖል ላይ በፕላስተር ጠምጥሞ እያሰራቸው ነው የተባለ ነው። ሰውየውም በዋነኝነት እያደነ የሚገኘው የሞተር ሳይክል ሌቦችን ሲሆን የሰረቁትን ሌቦች በፕላስተር ጠምጥሞ ፖል ላይ ካሰራቸው በኋላ ካጠገባቸው ደግሞ ለባለቤቶቹ እንዲመለስ ሞተር ሳይክሉን ያስቀምጣል። በተጨማሪም ደግሞ ሌቦቹ ላይ ሌባ ብሎ ግንባራቸው ላይ ጽፍባቸዋል። በአካባቢው ያለው ማህበረሰብ ሰውየውን በጣም እያደነቀውና እያበረታታው ቢገኝም ፖሊሶች ግን ጉዳዩን ለማጣራት እየሞከሩ ይገኛሉ። የዚህ ማንነቱ የማይታወቅ ሰው ድርጊት እንግዲህ የትም ተሰምቶና ታይቶ የማይታወቅ ነው። በተጨማሪም ያለምንም ማስክ ሪል ላይፍ ላይ ትክክለኛ ሂሮ ነው። ሰበር ዜና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዛሬው ዕለት የመቀለ ጉዟቸው ለውይይት ቀጥሯቸው የነበሩትን አመራሮች ሳያገኙ መመለሳቸው ተሰምቷል። አምባሳደሩ በህወሓትና በፌዴራል መንግስት መሃል የተፈጠረውን ውጥረት ለማርገብ ከወትሮው በተለየ ሁኔታ በቻርተር አውሮፕላን ልኳቸውን አስከትለው ወደ መቀለ ተጉዟል። ማሲንጋ በዋናነት ወደ መቀለ ያቀኑት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና ሌተናል ጀነራል ታደሰ ወረደን ለማነጋገር እንደነበረም ተገልጿል። ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ናናና ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን ባንቺ ጉዳይ። ጃንዬ እንመለሳለን። ናግባ ዘግበኝ። እውነት ነው። ቆይ ኧረ ገብቼ ልኝ ነይ ሰውምዬ ነይ ሰውሚ ጓደኛዬ ናት። ነይ ግቢ። ወይ ቪዲዮ ልየው ወይኔ ይኸው መጣች። ዮኒዬ እኮ ነው የምታደርገኝ። መቼ ሰውሚሻ አትይኝም። ዮኒዬ እንዴት ነህ አባቴ? ደህና ነሽ ወይ እናቱ? አለሁልህ ነፍስ ያለሁልህ። ጥብስ ይዘሽ ዝም ትይኛለሽ እንዴ? አይ ነው ጥብስ የሆነና በቀደም ፍርፍር እያልኩ እየሳኩ ነበር። አባቴ ይዞ ላፋ ለመሰለኝ ሰውየው በቃ ሳቅ ነው የደከምኩት ታውቃለህ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ምናምን ብለህ ስትል እዛ ላይ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ። ቆራ አለኝ እንትኗ። እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሆን? ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እና ኧረ ይመቸው አመጣታለሁ። ይመችሽ። ወዙን ነገር ጥም ሲያደርግ ላሽናል እንዴ እናትዬ ጣፍጠው እንግዲህ። እሺ እናት ልቀመመው። እሺ እናት። ኧረ ልዘግባችሁ ቤተሰብ